አርቲስት ሰራዊት ፍቅሬ፣ መንሱር ጀማል፣ ልጅ ካሊድ፣ ዳንኤል ተገኝ፣ አርቲስት ይገረም ደጀኔና አብርሃም ግዛው በፌዴራል ፖሊስ ቁጥጥር ስር ዋሉ። ህገወጥ የመሬት ወረራ በአፍላ ወረዳ። ህወሓት እያካሄደ ያለው ህገወጥ የመሬት ወረራ ይቁም በማለት የራያ አፍላ ወረዳ አዲጎሎ ቀበሌ ነዋሪዎች ከነቤት እንስሶቻቸው የተቃውሞ ሰልፍ እያካሄዱ ነው። የተባበሩት መንግስታት ድርጅት በኢትዮጵያና በሱዳን ድንበር አካባቢ እየተባባሰ ያለው ግጭት በሰላማዊና በሰብአዊ እርዳታ ላይ ስጋት መፍጠሩን አስጠነቀቀ። ጣሊያን የቤት እንስሳ ለሞተበት ሰራተኛ 3 ቀን የሐዘን ፍቃድ ልትሰጥ ነው። ሰላም ውድ የዱካኑስ ቤተሰቦቻችን የከበረ ሰላምታችን በያላችሁበት ይድረስ እያለን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዙን። ሰርሽ ጅቡቲ እንዴት ነው እባክህ? ሰርሽ ወንድማችን። የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎች ሀብት ባወደመው የፊንቴክስ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችንና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ ጀመረ። በዚህም መሰረት አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀኔ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታዮች ያላቸው መንሱር ጀማልና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። ዜናው እስከ ተጠናከረበት ጊዜ ድረስ እነዚህ ግለሰቦች በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛል። እነዚህ ታዋቂ ሰዎች መታሰር ዋነኛ ምክንያት ከተጠርጣሪው አጭበርባሪ ድርጅት ጋር በመተባበርና ማስታወቂያ በመስራት የህዝብ አመኔታን አላግባብ በመጠቀማቸው ነው። ድርጅቱ የቢዋይዲ የኤሌክትሪክ መኪናዎችን በ950 ሺህ ብር ቅድመ ክፍያ በ3 ወር ውስጥ አስረክባለሁ በማለት 450 በላይ ከሚሆኑ ዜጎች ወደ 6 ሚሊዮን ብር ገደማ ሰብስቦ በመሰወሩ ህብረተሰቡ ላይ ከፍተኛ ኢኮኖሚና የስነ ልቦና ቀውስ ተፈጥሯል። ዜጎች ገንዘባቸውን ያወጡት የድርጅቱን ህጋዊነት አረጋግጠው ሳይሆን በቴሌቪዥንና በማህበራዊ ሚዲያ በሚያውቋቸውና የሚያከብሯቸውን እነዚህ አርቲስቶች አምነው በመሆኑ የተፈጸመው ማጭበርበር የሞራል ውድቀቱንም የከፍ አድርጎታል። አሁን ላይ ጥሪታቸውን የተነጠቁትና ለወራት የተጉላሉት ደንበኞች ፍትህ ፍለጋ እናም መፍትሄ በመሻት በመንግስት መስሪያ ቤቶች ደጃፍ ሰልፍ ወጥተው አቤቱታቸውን እያሰሙ ይገኛሉ። ሰው አልደረሰንም 3 ወር ተብሎ እስካሁን አልመጣም ሲል የጅቡቲውን ሐሳብ ያመጣሁት እኔ ነኝ። መሄድ አለብን፣ ማየት አለብን። የት አለ መኪና? የዚህ አስደንጋጭ ክስተት የሚያሳየው በማስታወቂያው ዘርፍ ውስጥ ያለውን የህግ ተጠያቂነትና የታዋቂ ሰዎችን ኃላፊነት ነው። ማስታወቂያ ሰርቶ ክፍያ ከመቀበል ባለፈ አርቲስቶችና ተጽዕኖ ፈጣሪዎች የሚያስተዋውቁት ምርት ወይም አገልግሎት ህጋዊነት የማረጋገጥና ህብረተሰቡን ከአደጋ የመጠበቅ የሞራልና የህግ ግዴታ እንዳለባቸው ይህ ክስተት ሕያው ማሳያ ነው። የፌዴራል ፖሊስ የጀመረው ይህ ምርመራ የህዝብን ገንዘብ ለማስመለስ ከሚደረገው ጥረት ባሻገር ወደፊት ማንኛውም ታዋቂ ሰው የህዝብን እምነት ሽጦ ለግል ጥቅሙ እንዳያውል የሚያስጠነቅቅና አርቲስቶች ማናቸውንም ማስታወቂያዎች ሲሰሩ ከፍተኛ ጥንቃቄ እንዲያደርጉ የሚያስገድድ ትልቅ የማንቂያ ደውል ሆኖ አልፏል። ህገወጥ መሬት ወረራ በአፍላ ወረዳ። ህወሓት እያካሄደ ያለው ህገወጥ የመሬት ወረራ ይቁም በማለት የራያ አፍላ ወረዳ አዲጎሎ ቀበሌ ነዋሪዎች ከነቤት እንስሶቻቸው የተቃውሞ ሰልፍ አካሄዱ። የህወሓት ቡድን የፕሪቶሪያውን የሰላም ስምምነት ውል ጥሶ በጉልበት ወደ የአካባቢያችን ከገባ ጀምሮ ለአካባቢው ማህበረሰብ የህልውና አደጋ በመሆኑ እናም በዚህ የነጻነት ዘመን የመኖር ነጻነት በማጣቱ ምክንያት የአፍላ ወረዳ 16ቱም ቀበሌ ነዋሪዎች ከአንዳንድ የአካባቢያችን ተጠባቂ ትላልቅ አባቶችና እናቶች ሳይወድ ተገዶ ወደ አምሳያው ሰቆጣ ከተማ፣ ቆቦ ከተማና ወልዲያ ከተማ መፈናቀሉ ይታወቃል ብለዋል። በመሆኑም ዛሬ በአፍላ ወረዳ አዲጎሎ ቀበሌ ልዩ ቦታው ሰባህለብ ተብሎ በሚጠራው ከ24 ሄክታር በላይ ስፋት ያለው የአካባቢው ክልል መሬት የህወሓት ቡድን ለተዋጊዎች ኃይሎች፣ ለአካባቢው ምድብተኛ ፖሊሶችና በጦር ህይወታቸውን ላጡ ቤተሰቦች 200 ካሬ በላይ በመስጠት ህገወጥ የመሬት ወረራ ሲፈጽም
አርፍዷል ሲሉ የወረዳው መሬት አስተዳደር ጽሕፈት ቤት ገልጸዋል። ይህን ተከትሎ የአካባቢው ነዋሪዎች የተቃውሞ ሰልፍ ያካሄዱ ሲሆን የታሰሩ ሰዎችም እንዳሉ ምንጮች ጠቁመዋል። የተባበሩት መንግስታት ድርጅት በኢትዮጵያና በሱዳን ድንበር አካባቢ እየተባባሰ ያለው ግጭት በሰላማዊ ሰዎችና በሰብአዊ እርዳታ ላይ ስጋት መፍጠሩን አስጠነቀቀ። በኢትዮጵያና በሱዳን ድንበር አካባቢ ያለው ግጭት እየተባባሰ በመምጣቱ በሰላማዊ ሰዎች ላይ አደጋ እየደቀነና የሰብአዊ እርዳታ ስራዎችን እያስተጓጎለ መሆኑን የተባበሩት መንግስታት ድርጅት አስጠንቅቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ጠቅሶ ዚንዋ እንደዘገበው በሱዳን በኢትዮጵያና በቻድ ድንበሮች አቅራቢያ በቅርቡ የተከሰቱ ግጭቶች የሰላማዊ ሰዎችን ሕይወት እየቀጠፉ ሲሆን በርካቶቹን ደግሞ ለስደት ዳርገዋል። ጽሕፈት ቤቱ አክሎም እየተጠናከረ በመጣው የድሮን ጥቃት ምክንያት ሁኔታው ይበልጥ ተባብሷል ብለዋል። የሰብአዊ ረድኤት አጋሮችም በዚህ ሳምንት መጀመሪያ ላይ በደቡባዊ ሱዳን በተሰነዘሩ ጥቃቶች ሳቢያ በሰላማዊ ሰዎች ላይ ጉዳት መድረሱን ሪፖርት አድርገዋል ብለዋል። በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ የተቀሰቀሰው ግጭት ከግዛቱ ዋና ከተማ ኤድ ዳሚዚን በስተደቡብ የሚገኙትን እንደ ኩርሙክና ሳሊ ዲንድራው ያሉ ስትራቴጂካዊ ቦታዎችን ሰብአዊ እርዳታ ለማድረስ የሚያደርገውን እንቅስቃሴ ገድቦበታል ተብሏል። በመጨረሻም ጣሊያን የቤት እንስሳ ለሞተበት ሰራተኛ የ3 ቀን የሐዘን ፍቃድ ልትሰጥ ነው ተባለ። በጣሊያን ሀገር የቤት እንስሳ ለሞተባቸው ወይም ለታመመባቸው ሰራተኞች የሚከፈልበት የሥራ ፈቃድ እንዲሰጥ የሚጠይቅ አዲስ የሕግ ረቂቅ ቀረበ። ይህ ተነሳሽነት በጣሊያን ለሚገኙ የቤት እንስሳት እንደ ቤተሰብ አባል የሚታዩበትን ማህበራዊ እውነታ መሰረት ያደረገ ነው ተብሏል። ረቂቁ አንድ የቤት እንስሳ ውሻ ወይም ድመት ሲሞት ሰራተኛው ለ3 ቀናት የሚከፈልበት የሐዘን ፍቃድ እንዲያገኝ ይጠይቃል። ለቤት እንስሳ ድንገተኛ ሕክምና በዓመት የ8 ሰዓታት ከሥራ ገበታ የመቅረት መብት እንዲኖር ረቂቁ ይደነግጋል። 56% የሚሆኑት የጣሊያን ቤተሰቦች የቤት እንስሳ ያላቸው ሲሆን የእንስሳቱ መታመም ወይም መሞት በሰራተኛው የስነ ልቦናና የሥራ ምርታማነት ላይ ከፍተኛ ተጽዕኖ እንደሚያሳድር ጥናቶች ያመላክታሉ።